አቤት ዛሬ ልደቴ ነው 12 ሰዓት ላይ ነው ቶሚሽ ራሱ አምጥቶ ዴሊቨሪ ያደረገው really ለስራ ደግሞ አፍሪካ ሄዶ next week እንደሚመለስ ነበር የነገረኝ ለልደትሽ ሰርፕራይዝ ሊያደርግሽ ነው ጠዋት አዲስ አበባ ይገባው oh no ልደቴ የሚያስታውሱ አልመሰለኝም ነበር እኔ ምለው ልደትሽን ባለፈው አከበርሽ አይደል እንዴ ሀቢዬ ለማን ያከበርኩት ልደት ነው የምትይ ሳሪ ለማን ልበልሽ አንቺ እኮ ወንድ በተዋወቅሽ ቁጥር ነው ልደትሽ የምታከብሪው አይ ነው ከቶም ጋር ስንተዋወቅ ፌክ በርዝዴይ አክብሬ ስወጣ ነበር ቆይ ፌክ ልደት የምታከብሪው አዲስ ወንድ ከጠበሽ በኋላ ነው ስለዚህ ቶሚ ተዋወቅሽ ለሌላ ወንድ ያከበርሽ ልደት ላይ ነው ከልደት ፓርቲ ስወጣ ያቺ የምታምረው ቀይዋ መኪናውን ይዞ ኬት ነው ሲለኝ ልደቴን አክብሬ ቢቀባጥሬ እኮ ነው ቆይ ግን እንዴት ፌክ በርዝዴይ ቀን ሊያስታውሱ ቻለ የእውነት ስለወደደሽ ይሆናል ፋክሽን የወንድ ልጅ ሴት ልጅ የልደት ቀን ሲራሳ እንጂ ሲያስታውስ አላቅ ለምን እውነተኛ ልደት ቀንሽ አትነግሪው ቆይ አንድ አመት አብረን እንደምንቆይ በምን አውቃለሁ ኖርማሊ እኔ ለወንድ ልጅ ከ3 ወር በላይ ኮንትራክት አልፈርምም ለነገሩ ሌላው መጥቶ በከፍተኛ ክፍያ ስለሚያዘዋውርሽ ይከብድሻል ታዋቂ ተጫዋች ሞንትር ፍሬን እኔ ኩኪስ ምርጫውን ወርጄለታለሁ ሃፒ ፌክ በርዝዴይ ሀብሽ ለማንኛውም ልደቱ እንደ እውነተኛ ልደት መከበር አለበት እንደዛ ካሰብሽ ትንሽ ችግር ይገጥምሻል እንዴት Wow! I feel good. Cafe. No. I feel good. ቤት ማብሰል Oh! በጠዋት ኩኪስ ገዝታችሁ ይጠብቃችሁ ሀቢት አንቺ ንገሪያት እኔ ቆንጆ እኔ በነፍስ የሚፈልገኝ አባት አለኝ ለምን ትሽኮሽኩት አባዬ እንደምን አለህ እኔ ደህና ነኝ ያዘዝከኝን ከርቀት ድምጽ የሚያሰማ መሳሪያ ለማግኘት ተቸግሬ እዚህ ሀገር ፊልም ሰሪዎች ለድምጽ መቅጃ የሚጠቀሙበትን ገዝቼልሃለሁ አባ መንቀሳቀስ ቢያስደስተኝም ከጊዜ ወደ ጊዜ እንድልክልህ የምትጠይቀኝ ዕቃዎች ምን እንደምትሰራ ግራ ያጋቡኝ መጥቷል እግዚአብሔር ፈቅዶ ስመጣ አየዋለሁ ደህናውን ልጅ ምን አባቱ ነው የሚለው ይሄ ልጅ ደግሞ ባካችሁ በየቀኑ ጮርናቄ ግዛልኝ ሲለኝ ካለኝ ስገዛ ከሌሌን ደግሞ በኩርኩም እየመታው አሳድጌ ምን እንደምሰራ ማወቅ አለብኝ ይለኛል እንዴ ልጅ ለናቷ ምጥ አስተማረቻሉ አዳሜ ጸጥ ረጭ ብቲ ነው የሚሻልሽ አው የቤትሽን ሚስጥርና ጫጫታ ከምንዳዬ ደብቄ አቆያለሁ ምትይ ኮነ አፈር መግባትሽ ነው አዳሜ አፈር መግባትሽ ነው ህገወጥ የድምጽ ብክነትን ከኮንዶሚኒየማችን በተሰቀለው ያምሻል ካልጠፋ ጊዜ እኔ ካፌ ላስመርቅ ስል ነው ተነስተሽ ልደቴን ላክብር ብለሽ የምትይ አቡ ይሄ ጥያቄ ቤተሰቦቿ የሚመለከት መሰለኝ ባክሽ ቤተሰቦቿ ስራ ፈተው በአመት 12 ጊዜ እሷን አወልዱ ቆይ እኔ በአመት አንድ ጊዜ ነው ካፌን ማስመርቅ ለክፋት ካልሆነ ዛሬ ልደትሽ ማክበር ግድ አለብሽ ወይ እሷንማ በየቀኑ ነበር መውለድ እንጂ ባካ አንተ ምን ቤት ነህ የላጭ ልጅ ቀማል በላዋል ኸረ ማሰሩ እውነት እኔ ማን እንደሆንኩ አታውቂኝም
ስማ ቺኮች ለምን አትደውልም ማለት ጀመሩ ብለህ ታምናለህ? የአንተ ሴቶች ኮሩ እስካሁን መቆየታቸው የሚገርም ነው። ቴዲ እስካሁን ያሉኝ እኮ 3ቱ ብቻ ናቸው። ነገር ግን እንደወረርሽኝ በየአቅጣጫው እየተሰራጨ ነው። አንድ የስጦታ ዕቃ መሸጫ ሱቅ ያላት አንድ ቺክ አለች እና ዛሬ ጠዋት አጫውቻት ለአቡዬ ካፌ ምርቃት የሚሆን የስጦታ ዕቃ ላስጠቀልላት ማለት አትጀምርልም? ለምን ስጦታ ጠቅልልኝ አልክ ብላ? ታዲያ ከየት እንዳመጣቸው አላቀለም። ደውለልኝ አታውቅም። ጥቅም ስትፈልግ ብቻ ነው እኔ ጋር ብትደውል አትጠይቀኝም አትለኝ መሰል። ተው እንጂ። ኧረ በእናትህ ተወኝ እንዴ! ቆይ ወንድ ብቻ ነው እንዴ መደወል ያለበት እንዴ? በዛ ላይ እኔ ባሎቻቸው እያሉ እንዳላጨናንቃቸው ብዬ ነው። አስበህላቸው አይደል? እና ፍቅር በስልክ ይሆናል እንዴ? ለዛ ነው በአካል የምትሄደው። የኮንዶሚኒየም ኮሚቴ ሊቀመንበር ብቻ ሳልሆን የማህበራችን መተዳደሪያ ደንብ አንቀጽ 9.4 ላይ እንደተገለጸው አዲስ ለምትከፍቹ ካፌ የበላይ አስተዳዳሪሽ ነኝ። ስለዚህ አንተ ምን ቤት ነህ ላልሽው መልሴ ሁለተኛ እንደ ቆሎ ጓደኛሽ አንተ ብለሽ የምትጠሪኝ ከሆነ ያለምንም ማስጠንቀቂያ ካፌሽን ማሽግ ሰው ነኝ። እሱን የማረግ ስልጣን የለም። ምን ስልጣን ካልሽ በኋላ ምንድን ነው ያልሽው? አይ ካፌን የማሸግ ስልጣን የለውም ነው ያልኩት። አዎ አንቱ ታውን እንዲህ ከቀጠልሽበት ችግር አይኖርም። ትክክል ነሽ። ካፌውን የማሸግ ስልጣን የለኝም። ነገር ግን ያቺ የወጥ ቤቷን ጭስና ሽታ ለማውጣት ብለሽ በመስኮት በኩል በተከልሽው ቱቦ ምክንያት የማህበረሰቡን ጥሩ ጠረን ስለሚያውክ ማሸግ ይችላል። ከዚያ በኋላ ካፌሽ ጭሱ ካፌ ይባልልሻል። ሻይ ቡና እንበል ሳይሆን ጭስ እንበል ብሎ የሚገባ ካለ የዛን ጊዜ እናያለን። ጋሽ ምንዴ አረፍ ይበሉ። ሻይ ላፍላለሁ። በልደትሽ ቀን ምን አደከመሽ? እቺ ማሙታ መቅረት የነበረባት እዚህ ተቀምጣ ምን ትሰራለች? አረ የኔ እሺ ጋሽ ምንዴ የሀዊ ልደት አይደለም የሳራ ነው። ታዲያ ምኑ እንደስታ ሆነ? ተስካሯ ቢሆን ነበር ጮብ እየረገጥን እያሽካካን እየደነስን ማክበር። ጋሽ ምንዴ ጥፋቱ የኔ ነው፣ ይቅርታ። እኔ ነኝ የምኖርበት ቦታ ስለሰጠችኝ ምስጋናዬን ለማሳየት ልደቷን ላከብርላት ፈልጌ። ምስኪን ቅል እንኳን ከመሬት ወድቆ ብታገኝ እኮ ልደቱን ላክብር ብለሽ የምትጨነቂ ምስኪን። አረ ቅል ፍለጋ መውጣት አያስፈልግም። እዚህ ተከራይታ ያለች አለች። ታዲያ ምንድነው ችግሩ? የሳራን ልደት እያከበረን የምወዳት እህቴ አቡዬን ካፌ ምርቃት እንዴት መካፈል እችላለሁ የሚለውን እየተወያየን ነበር። ምስኪን ዋህ እኔ ልጨነቅልሽ እንዴ! አረ ከዚች ምስኪን ልጅ ለሲ ከራሷ ላይ ወረዱ ባካችሁ እንዴ! አሁን ለዚህ መፍትሄ ማምጣት አቅቷችሁ ነው? ማሰሮ በካፌሽ የምርቃት ቀን ላይ ለምን አታከብሩም አንድ ላይ? አዎ በጣም ጥሩ ሐሳብ ነው። ዝቤ ቅል ማን አዘዘሽ? አሁን ባልጠፋ ቀን በዚህ ቀን ተወልሽ እቺ ምስኪን የዋህ ከምትወዳት እህቷ ጋር ታጣያት ባልተጣሉ ነበር። ጋሽ ምንዴ በጣም ብልህ ሰው ነዎት። በጣም ጥሩ ሐሳብ ነው። እሱንም መቻጣውት። መልስሽ ምንድነው? አንድ ላይ ተሰብስባችሁ ተባብራችሁ ድምቅምቅ አድርጋችሁ ልደቱን ማክበር ወይም እዛ ካፌሽ ውስጥ ብቻሽን በጭስ መታፈን? በቃ ልደቱን ታከብር። በጣም ጥሩ። በሉ ጩኸት እንዳልሰማ። ግን ለምንድን ነው እኔ ያልተጋበዝኩት? አሁን ልጋብዙት ነገርናል። ውሽ በሞትኩት እኔ ነኝ ረስቼው ነው። ኧረ ሳራ ቀድማሽ ትሙት። በሉ እንግዲህ በሉ። እኔ ግን አንድ ቀን ሰውዬ ተሳስቼ ነው ብዬ ወይ በቀመጥበት ወይ በወድቅበት ደስ ይላል። ምን ሰውዬው አስፈለገሽ? ቤቱም ላይ ሄደሽ ብትቀመጭበት ያው ነው። ሀውዬ በቃ በጀመራፍሽ ቴዲንም ጋብዥልኝ። ቴዲን አይቻልም። ቤቢ ቀድሞ ለካፌ ምርቃት ጋብዞታል። ፕሊስ አቡ የኔም እንግዳ ይሁን።
እዚህ ግቢ ገና መግባቱ ስለሆነ በይሉንታ ምን እንደሚገዛልኝ ማወቅ ፈልጋለሁ። እሺ ቤቢን ግን መጋበዛትሽ ነው። እንደውም ቤቢ እንዳይመጣ ካደረግሽ ካንቺ ምንም አይነት ስጦታ አልፈልግም። ከኔማ ምንም ስጦታ አታገኝ። ቤቢ ግን የኔ የክብር እንግዳዬ ነው። ቤቢሻ ቆይ ካፌ ሲከፈት ሄደህ ትበላለህ፣ ትጠጣለህ፣ ትጋብዛለህ። ከዛ ውጪ ስጦታ ይዤ መሄድ አለብኝ? ቆይ አንተ ምን ልትወስድላት ነው? አሁንማ ምን ወስድላታለሁ? እዛው ቄራርዱ ቦታ ወስጄ እስክጠግብ ድረስ ቁርጥ ጋብዛታለሁ። እንደምን አደራሽ? አለሁልሽ። እንዴት ነሽ ቤቢ? ሰላም ቴዲ፣ የሳሪ ፌክ በርዝዴ ዛሬ አቡዬ ካፌ ይከበራል። ጠርታለች። እሺ። ብዙም ግን ደስ አይበልህ። አዲስ ነዋሪ ስለሆንክ በይሉንታ የምታመጣላት ስጦታ ነው የጠራችው። ኤኒዌይስ ይሄን ለመናገር ነው የመጣሁት። የረሳሽ ታላ አይመስልሽ? ቤቢዬ ወይ ብጠራ በጣም ደስ ይለኝ ነበረ፣ ግን ሳራ ልታያት አልፈልግም። እቺ ልጅ ግን ምንድነው ችግሩ? ነገረች እኮ ልታይ አትፈልግም። ምንድነው ልታይ አትፈልግም ማለት? ልጁ እኮ ቤቢ ነኝ። ችግሩ ቤቢ ከመሆን ጋር የተያዘ ነው። እንኳን ልደቷን አቡዬ ካፌ ያደረገች ሳራ ለልደቷ ባጠራኝ አቡዬ ለካፌው ምርቃት ጠርታኛለች። እዛው ሄጄ ጉድ ነው የምሰራ። ያኔ ታባረኝ እንደሆነ አያታለሁ። ይሄ ምን እንደሆነ ታውቃላችሁ? ማይክ ዝም በል። ማን ጠይቀህ አንተ? ማይክሮስኮፕ። ይሄ ነው ማይክሮስኮፕ። ይሄ ማይክሮፎን ነው። ጥቅሙ እያንዳንድሽ ተቀምጠሽ የምትዶልቻትን ከሆዱሽ ውስጥ እንዲሰማ ማድረግ ነው። አንተ ሌባ ወይ ኮቴ ሳይቀር ስለሚሰማኝ በርበሬ በረከተች፣ ሚጥሚጣ በረከተች፣ አምፖል በረከተች። አሁን እዚህ ለመምጣት ምክንያቴ ያንተ አፍን መክፈት። እስኪ አፍን ክፈት። አንተኛው አፍን ክፈት። ችግር የለም ጋሽ እንደ ድምጻችንን እንቀንሳለን። በጣም ጥሩ። አሁን በኋላ የምትሰጠው ስጦታ አስጨንቆ ከሆነ ተወሱ። ወጪውንም ከፈራህ ያ ከንቱ ወንድምህ ከለቀለቃቸው 3 ስዕሎች ውስጥ በስጦታ አቃጠቅልለን እንድታዘጋጅ። ጋሽ ምንደ አንዱ ለሳራ፣ ሁለተኛው ለአቡዬ ከሆነ ሶስተኛው ለማን ነው? ሶስተኛውማ ለኔ ነው። እንዳው ካስቸገርኩ አይቀር ለሳራ የአይጥ መርዝ፣ ለአቡዬ 10 ሜትር ብትን ጨርቅ ገዝተህ እንድታዘጋጅ። አትገዛለትም አይደል? ኧረ አልገዛለት። ሰምቻችኋለሁ። ጋሽ ምንደ እየቀለድኩ ነው። በጣም ጥሩ፣ በጣም ጥሩ። ዛሬ ከ3 ሰው በላይ የሚመጣ ይመስለኛል። ኧረ እባክሽ ቤቱ ይሞላል። በ100 ብር እናስይዝ። የመጀመሪያ ደሞዜን ለቤት ኪራይ ፈልገዋለሁ። ከኔ ጋር መወራረድ እንችላለን? ስሚያዊች የቶሚ አጎት ልጅ ከደቡብ አፍሪካ አብሮት ነው የመጣው። እዚህ ዞት ቢመጣ ምን ይመስልሻል? ነቃቤ ኖ ስራ ሳላገኝ ቦይፍሬንድ መያዝ አልፈልግም። በመጀመሪያ ደሞዝሽ ቦይፍሬንድ ለመግዛት አስበሽ ነው? ምን አለበት ለለውጥ ያህል አንዳንዶቻችን በደሞዛችን በእንገዛ። አዊ ቁም ነገር። ልጁ ለቫኬሽን ነው የመጣው። ለጥቂት ቀናት አብረሹ ብትሆኝ ምንሽ ይጎዳል? ምን ይታወቃል? ወደ መጣበት ሲመለስ ጥሩ ስጦታ ሊሰጥሽ ይችላል። ዳኒ ወደ ጀርመን ሲመለስ የዓመት የቤት ኪራይን የከፈለልኝ። አንቺ ግን ጥቅምና ወንድ ልጅ መለየት የምትጀምሪው መቼ ነው? ቶሚን ሳገባ። ኧረ ጥሩ ፕላን ነው። ለነገሩ ማን አይቀር ልልትሽ ሰርፕራይዝ ሊያደርግሽ ከሳውዝ አፍሪካ ስራውን ትቶ እዚህ ከመጣ የጋብቻ ቀለበት የሚዞልሽ ይሆናል የመጣው። ሪሊ?
እንዳገባው የሚጠይቀኝ ይመስልሻል? አይታወቅ እኔ ቦም በልጥሽ ቀን ነው ታገኝ የሚጠይቅሽ ያለች ምን አባባ መንገዱን እየሰራችሁ ነው እንደምትመጡት? ቻይና ምን ሰርቶ ሊበራርኛ መንገድ ምን ሰሩ? በልደትሽ ቀን አንዴ ስሙ፣ ዛሬ ልደቴ ነው። ይህ ምን ማለት እንደሆነ ታውቃላችሁ? ለመሞት 1 አመት ቀርብሽ ነው። ዛሬ ንግስት ነኝ። ስለዚህ ለዛሬ አንድ ህግ አወጣለሁ። ቶሚ እንዳገባው ሊጠይቀኝ ስለሚችል ሁላችሁም ፓርቲው ስሙዝሊ እንዲሄድ የበኩላችሁን አስተዋጽኦ እንድታደርጉ ይጠይቃል። ሳሪ አንቺን ለማስደሰት ዝግጁ ነኝ። በጣም ጥሩ ቤቢ፣ እኔ እናንተ አንተዋወቅ። ስለዚህ አጠገቤ እንዳደርስ ቶሚ አጠገብ እንዳደርስ። ሃዊ ቤቢ ወደ እኔ ሲመጣ ካየሹ እንደውም ወደ እኔ ሲያይ ካየሹ እንደባለፈው ሽሮ መበውን በይልኝ። እሺ ቴዲ ወይ ከቶሚ ጋር ተጃለስና ቆልለኝሽ። እሺ እንደ ጉድ ቆልልሻለሽ። ሁላችሁም በግሩፕ እንድታደርጉ የሚፈልገው ነገር ደግሞ ምንዳዬ በምንም ምክንያት ከቶሚ ጋር ወሬ እንዳይጀምር መሰናክ እንድትሆኑልኝ። ምንድነው የምትወጣጣጡት? አንድ ሽማግሌ ወደፊት ባሌ እንዳይተዋወቀው ማድረግ ያን ያህል የሚከብድ ነገር ነው? አይደለም። አሁን የተግባባን መሰለኝ። ውይ ጋሽ ምንዳዬ ግብግ ማረፍበል ላዩ አረፍበል ቶሚን እስክተዋወቀው እንዴት እንደጓጓሁ ልነግርሽ አልችልም። ቴዲማን ሳራና ምንዴ እንዲህ ተፋጡ በሆዳቸው ምን እያሉ ይመስላል? ይሰራን አላውቅም። ጋሽ ምንዴ ግን አንቺ ወመኔ ዛሬ ጆስ ገብተሻል። ጉድሽን ነው የማወጣው። ስታቃጠኝ እንደኖር ፊልምሽን ነው የማቃጠል። አንተ ብሽቅ ሽማግሌ ለልጆቹ አዝኜ ነው እንጂ አንድ ከንፈር ምጥጥ ባረገው በተቀመጥክበት ነበር በልብ ከምድርቅ ማለት አይጀምርም እንዴ? ምንድነው የምንጠብቀው? የኔ እናት አይጀምርም እንዴ? አይ ሳሪ ስጦታዎቿን በጉጉት እየጠበቀች ነው። እኔ የምለው ግን ስጦታ የሚያክል ትልቅ ነገር ደራሳ ጠፍቶ ነው እንዴ በወፍ የሚጠበቀው? ምን አለ በነብር ቢጠበቅ? እሺ ምን አለ በአንበሳ ቢጠበቅ? በጉጉት ይጠበቃል እንዴ ጋሽ ወንዴ? አሁን ገና ጨዋታውን አመጣው። አውራሪስ እያለ ረጎሽም ጥሩ ነው። ምን ያደርጋል ጎሽ ከጠፋ ተወልዳችሁ። ቴዲማን የማይሆን ነገር እያየን ጊዜና ታጥፋ ሁሉም የሰራ ልጆች ናቸው። ምን አለ ምስኪን የቤት ልጆች ቢሆኑ አስባ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ እያንዳንዱ ቀን አሪፍ ነበር። ሄይ ማርቲ አንድ ፌቨር እንድትሰሪልኝ እፈልጋለሁ። በመምጣቴ ፌቨር እየሰራሁልሽ መስሎኝ ቆንጆ። እርሾ የበላ ይመስል ኩፍ ብሎ የተቀመጠውን ሰው ይታያልሽ? ፓርቲው እስኪያልቅ ድረስ ዲስትራክት እንድታደርግልኝ እፈልጋለሁ። ኦኬ ግን ያ ካሽ የሚደውልልሽ ተስፉን ሰውዬ ትለቂልኛለሽ? ምን ተስፉ? አንደኛ እኔ ራሴ በደንብ አላውቀውም። ሁለተኛ አሁን ባለንበት ሁኔታ መኪና ሊገዛልኝ ይችላል። ሶስተኛ ቶሚ ደረሰ። አማራጭ የለኝም። ኦኬ ስልክ ቀይሬያለሁ ብዬ ስልክሽን ሰጠዋለሁ። ይቅርታ ያ ልጅ አስተያየቱ ያስፈራል። እዚህ ጋር ልቀመጥ። አንቺንም ቀፈፈሽ አይደል? ባለፈው ምሬው እኮ ነው
ቆይ ተይኝ፣ አይኑን አጥፍቼው ልምጣ። ቆይ ቴዲዮ እሑድን ሳትወደኝ ያቀሩ አታይም እንደ ምን እንዳይስለን እየጠየቀችው አንተ ነው ብለህ ነው? በእነዚህ ጠንካራ እጆች ሰበብ ከሚሆንብህ ብዬ ነው። ስፖርት ትሰራለህ? እጆች ደንደን ያሉ ናቸው። አመሰግናለሁ። ማርታ እባላለሁ። ፓርቲ እስከሚያልቅ ድረስ ስለማልጠብቅ ታክሲ ድረስ ትሸኘኛለህ? ምንም ችግር የለም። እሺ ብራ ምንጠብቀው? ኬኩን ረስታ